ስማ መላኩ እና ይሄን ነገር ተመልከት። አድካሚውን ስራ ጨርሼ ከቢሮ እየወጣሁ ያለ ነበር አንዱ የሥራ ባልደረቤ ጠራኝ። እውነት ለመናገር እሱ ጋር መሄድ አልፈለኩም፣ ምክንያቱም በጣም ደክሞኝ ነበር። ከዚህ በፊት ያለማቋረጥ እየሰራሁ የማመሽበት ጊዜ ነበር። እንደውም አንዳንዴ ሌሊቱን የማነጋበት ጊዜ አለ። እንደዚህ የምሰራው ከልጅነቴ ጀምሮ የምወደው ስራ ስለሆነ ነው። ከ5 ዓመት በፊት ነበር በሶፍትዌር ኢንጂነሪንግ የተመረቁት። ከ3 ዓመት በፊት ደግሞ ቪዛን አገኘኋት። በጣም ምርጥ ልጅ ነበረች። የዛኔ በጣም ወዳት ነበር። አሁንም በጣም ነው የምወዳት። የ2 ዓመት ሆኖናል ተጋብተን መኖር ከጀመርን። ምንድነው? አታምንም? ይህን አፕሊኬሽን ተመልከት። አየሁት እና ምን ይሁን? ምንም አይታየህ? የሆኑን ቁጥሮች ሲቆጥሩ ይታያል፣ ሌላ ግን ምንም ነገር አይታየኝም እኮ። እሱን እኮ ነው የምልህ። የምን ቁጥር እንደሆነ ገምት። ብሩክ እባክህ የምትነግረኝ ከሆነ ንገረኝ፣ በጣም ደክሞኛል። እሺ ተመልከት። እዚህ ጋር መጀመሪያ ላይ ያለው ይርስ የሚለው አመት ሲሆን ከሱ በታች ያለው ደግሞ ዳይ የሚለው ቀን ነው። ሶስተኛ ላይ ያለው ደግሞ ሰማይ ብሩክ፣ ሶስተኛው ላይ ያለው ሰዓት ማለት ሲሆን አራተኛውና አምስተኛው ላይ ያለው ደግሞ ደቂቃና ሴኮንድ ነው። ዝም ብሎ ቁጥር ይቆጠራል እና ምን ይሁን? መላኩ እንደሱ አይደለም። የምትሞትበትን ቀን የሚነግር አፕሊኬሽን ነው። ለትንሽ ደቂቃ ፍጥጬ ከተመለከትኩት በኋላ ከትብዬ ሳቁ። እናንተ እንደምትለው ከሆነ የሚቀር 2 ቀን ነው ማለት ነው አይደል? ፈገግ ብሎ ነበር ሲመለከተኝ ነበረው። አው መቼም ቢሆን ለመሞት 2 ቀን የቀረው ሰው የዛን አይነት የፊት ገጽታ ሲያሳያቸው አላውቅም። እንደውም ካለው እድሜ ላይ የተጨመረለት እኮ ነው የሚመስለው። እሺ እስቲ ነው ሞክረዋለሁ። አው ሞክረው፣ የሚያዝናና ይመስለኛል። ቆይ ማን ነው እንደዚህ አይነት የጅል ስራ ያሳየ? አንድ ጎረቤታችን ነው። እንደውም ለሱ ምን ያህል ጊዜ እንደሰጠው ብታውቅ። አንድ ቀን ብቻ ነው የሰጠው። አይ አሪፍ ነው። አንዳንድ ጊዜም እኮ እንደዚህ መደደር ያስፈልጋል። በቃ እኔ ልሂድ። ከቢሮ ወጥቼ ወደ ቤት መጓዝ ጀመርኩ። በዛ ሰፊ መንገድ ላይ ስለ ራሴ እያሰብኩ መጓዝ ጀመርኩ። ስለ ስራዬ፣ ስለ ሚስቴ፣ ስለ ልጄ፣ ስለ ቤተሰቦቼ በጣም ብዙ ሀሳብ ነበር ሲመላለስብኝ የነበረው። በሀሳብ ተውጬ ስጓዝ ድንገት ራሴን የቤቴ በር ላይ አገኘሁት። ዛሬ ስራ ቶሎ ስለጨረስኩ በጊዜ ነበር ወደ ቤት የተመለስኩት። እንደውም የሆነ ሰዓት ጓደኞቹ ደውለውልኝ ነበር ወጣ ብለን እንድንዝናና። እኔ ግን እምቢ አልኳቸው። አሁን ቤት ገብቼ እረፍ ማለት ብቻ ነው የምፈልገው። ከምንጣፉ ስር ቁልፉን አንስቼ በሩን ከፈትኩት። ቤቱ በጸጥታ ተሞልቷል። አንድ ነገር ልንገራችሁ፣ ለምን እንደሆነ አላውቅም፣ ግን አደገኛ ድብርት ይዞኛል። ሁሉም ነገር ደስ አያሰኘኝም። አንድ ነገር ብቻ ነው የምፈልገው፣ ከቤተሰቦቼ ጋር አሪፍ ጊዜ ማሳለፍ። ቅድም እንደነገርኳችሁ እሱን ለማድረግ በቂ ጊዜ የለኝም። ስራ በጣም ነው ቢዚ የሚያደርገኝ። ስለዚህ ከቤተሰቦቼ ጋር ለማሳለፍ በቂ ጊዜ የለኝም። በዛ ምክንያት ሳይሆን አይቀርም ድብርት ያዘኝ። ብቻዬን ድብርት የሚያስረሳኝ አንድ ቀለል ያለ ነገር ማድረግ እፈልጋለሁ። በሩን ከቆለፍኩት በኋላ ሶፋው ላይ ተቀምጬ ማሰብ ጀመርኩ። ያንን ከቤተሰቦች ጋር አሪፍ የሚባለውን ጊዜ መቼም እንደማሳልፈው እያሰብኩ አላውቅም፣ ግን ዛሬ መሆን አይችልም ይሆናል አይደል? በሞራል ከሶፋው ላይ ተነሳው። እጄን ከፍ አድርጌ ሰዓቴን ተመለከትኩ። ሚስቴና ልጄ ወደ ቤት ለመመለስ 2 ሰዓት ይቀራቸዋል። በፍጥነት ወደ ኩሽና ገብቼ ምግብ ማብሰል ጀመርኩ። አሪፍ የሚባል ምግብ። መጀመሪያ ላይ የራት ግብዣውን ውጪ ለማድረግ አስቤ ነበር፣ ነገር ግን ለቤታችን ነፃነት አናገኝም። ለዛም ነው ግብዣውን ቤት ለማድረግ የወሰንኩት። ቤቱን አጸዳው፣ ምግቡን ሰራው፣ እቃውን አጠብኩ፣ ገላይን ታጠብኩ። በስተመጨረሻም ምግቡን ማቅረብ ጀመርኩ። ልክ ስራዬን ስጨርስ በሩ ተንኳኳ። ሚስቴና ልጄ ወደ ቤታቸው ተመልሰዋል። በሩን ከፈትኩት። ሁለቱም በፈገግታ ነበር የተቀበሉኝ። እንኳን ደህና መጣችሁ፣ ሰርፕራይዝ አለ። በስተመጨረሻ ነው ለሰዓት ያክል የለፉበትን ነገር አሳዩአቸው። ሁለቱም በጣም ነበር ደስ ያላቸው። ባለቤቴና ልጄን በክቡ ጠረጴዛ እንዲቀመጡ ነገርኳቸው። እየበላን እየተጫወተን እየተዝናናን አመሸን። ልክ ከምሽቱ 3 ሰዓት ሲል ልጄ ወደ እንቅልፏ ዓለም ሄደች። አሁን እኔና ባለቤቴ ብቻችንን ምርጥ ጊዜ የምናሳልፍበት ሰዓት ነው። እስከ ምሽቱ 5 ሰዓት ድረስ ምርጡን ወይን እየጠጣን ስለ ድሮ ትዝታችን እያወራን አመሸን። ምንም ያህል ማምሸት ብንፈልግም በጠዋት እኔም እሷም ስራ መሄድ ስለነበረብን ገብተን ተኛን። ጠዋት ደስ በሚል ድባብ ነበር የተነሳሁት። ጠዋቴን ደስ በሚል ድባብ ነበር የጀመርኩት። ከእንቅልፌ ተነሳሁ፣ ፊቴን ታጠብኩ፣ ልብሴን ለበስኩ። ከዛም ውዷ ባለቤቴና ልጄን ስሜ ወደ ምወደው ስራ ሄድኩ። ዛሬ ዋሷ ቶሎ ነበር የመጣችው። ትናንትና ከቤተሰቦቼ ጋር ባሳለፍኩት ጊዜ በጣም ነው ደስ ያለኝ። ለዛም ነው ዛሬ ቀኑ አሪፍ መሰለኝ። ቀኑ ሐሙስ ነበር። ባስ ውስጥ ገብቼ ከላይ የተንጠለጠሉትን የእጅ መያዣ ጨበጥኳቸው። ከባስ ፊርማታው ተነስቼ ቢሮ ለመድረስ 15 ደቂቃ ብቻ ነበር የፈጀብኝ። በራስ መተማመን ስሜት ወደ ቢሮ ገባው። ሁሉም ሰው በተመስጦ ሆኖ ስራውን እየሰራ ነበር ከአንድ ሰው በስተቀር። ብሩክ በሚታይ መልኩ በጣም ፈርቶ ነበር። አይኖቹ ሽብርን ያመለክታሉ። ቀስ ብዬ ተጠግቼ ጠየቅኩት፣ ብሩክ ምን ሆነ ነው? ምንም አልተናገረም። ሐሳቡም እንደሆነ ባላውቅም ነገር ግን በጣም ተሰርቋል። ብሩክ አንተ ብሩክ! በድንጋጤ ከሄደበት ጥልቅ ሐሳብ ተመለሰ። በሽብር እየተመለከተኝ የሚያስደነግጠውን ነገር ተናገረ። ስማ መላኩ፣ ጎረቤታችን እኮ ሞቶ ተገኘ። የቱ? የአፕሊኬሽኑን አወረደው ያልኩ ልጅ። ኧረ በስማ ምን ሆነ? በዛ አፕሊኬሽን ምክንያት ምን? አው ትዝ የሚል ከሆነ ትናንትና 1 ቀን የቀረው ብዬ ነበር።
ዛሬ ደግሞ ስልኩን ስመለከት ሁሉም ቁጥሮች በዜሮ ተቀይረዋል። ሰዓቱ አልቋል። እኔም ደግሞ አንድ ቀን ብቻ ነው የቀረኝ። ብሩክ እባክህን የጅል ሀሳብን ተው። እንደውም ተመልከት፣ አፑን አውርጄ እንደማይሰራ አሳይሃለሁ። አይሆንም። አይ ቆይ ላሳይ ይገባል። ፕሌይ ስቶር ላይ ገብቼ አፑን አወረድኩት። ቀለል ያለ አፕ ነበር። እንደውም ብዙ ሳይዝ ሁሉ አልነበረውም። ትንሽ ሳይዝ ያለው አፕ። ነገር ግን ይህ ትንሽ አፕ ምን ያህል ትልቅ ችግር ይዞብኝ እንደሚመጣ አልተገነዘብኩም። አፑን ከፈትኩት። መጀመሪያ ላይ የመጣው የስምምነት ፔጅ ነበር። አክሴፕት ብዬ አለፍኩት። ዳይ የሚለው ጽሑፍ ላይ 3 ቁጥር ትታያለች። ከላይ ያለው የርስ የሚባለው ቦታ ላይ ግን 0 ቁጥር በቀይ ተጽፎ ይታያል። አዎ እንደ አፑ ከሆነ 3 ቀን ብቻ ነው የቀረኝ። ይህችን ምርድ ልሰናበታት 72 ሰዓት ብቻ ነው የቀረኝ። እውነት ይሁን አይሁንም አይደል እንዴ? በመጀመሪያ እኮ ብሩክ ባላረጋገጠው ነገር ነው የነገረኝ። ጎረቤቱም ቢሆን በተፈጥሮ አደጋ ይሆናል የሞተው። እንደዛ ባይሆን ራሱ ሌባ ወይም ዘራፊ ምናምን ይሆናል ሰውየውን የገደለው። እንደዛ መሆን አለበት አይደል? የቀረኝ 3 ቀን ነው ይላል። እናም ከ3 ቀናት በኋላ ይህ ነገር ውሸት እንደሆነ አሳያለሁ። ብሩክ እባክህ አትፍራ። ይህ ጅል ፕራንክ ነው። ይህን ነገር ከነገርኩት በኋላ ወደ ቢሮ ገብቼ ስራዬን መስራት ጀመርኩ። ቀን ሙሉ ከዛ ቢሮ አልወጣሁም። በተመስጦኝ ስራዬን ስሰራ ነበር። ወደ 5 ሰዓት አካባቢ ቢዛ ደውላልኝ ነበር ሰላም ልትለኝ። ወደ 7 ሰዓት አካባቢ ደግሞ ትንሽ ረፍ አልኩ። ልክ 11 ሰዓት ተኩል ሲል ሙሉ ስራዬን ጨረስኩ። በስተመጨረሻም ከቤተሰቦቼ ጋር የሚገናኝበት ጊዜ ደረሰ። ስልኬና ላፕቶፔን ከጠረጴዛው ላይ አንስቼው ከቢሮ ወጣሁ። ብሩክ በጣም ፈርቷል። ነገር ግን እኔ በእንደዚህ አይነት ነገር አላምንም። መጀመሪያ ወሩ ራሱ እኮ አፑን ያወረድኩት ለብሩክ ስል ነው። ያ ነገር እውነት እንዳልሆነ ላሳዩ ይገባል። ከቢሮ ከወጣሁ በኋላ ወደ ብሩክ አልሄድኩም። ምክንያቱም ያንን ጉዳይ አንስቼ በድጋሚ ላስጨንቀው አልፈልግም። እንደተለመደው ወይም ሁሌ እንደማደርገው በረጅሙ የእግረኛ መንገድ ላይ መጓዜን ጀመርኩ። ትናንትና ከቤተሰቦቼ ጋር ያሳለፍኩትን ጊዜ እያሰብኩ ከምን እንደሆነ አላውቅም፣ ግን እንደ ትናንትናው ሳላስበው ነበር ወደ ቤት የደረስኩት። ነገር ግን ዛሬ ተቀድሜያለሁ። ሚስቴና ልጄ ቤት ገብተዋል። በሩን አንኳኳው። ልጄ ነበረች በሩን የከፈተችልኝ። ልጄን አቅፌያት ወደ ቤት ገባሁ። ዛሬም ልክ እንደ ትናንትናው ከቤተሰቦቼ ጋር አሪፍ የሚባል ጊዜ ያሳለፍን። ነገር ግን በጊዜ ነበር የተኛ ነው። ስልኬ ጠራ። በዛ ምክንያት ከእንቅልፌ ባንኜ ነቃው። ሰዓቱን ሳየው ከሌሊቱ 8 ሰዓት ተኩል ይላል። ማን እንደደወለ ተመለከትኩ። ብሩክ ነበር። ለምንድን ነው በዚህ ሰዓት የደወለው? የሆነ ነገር ሆኖ መሆን አለበት። ስልኩን አነሳሁት። ሄሎ መላኩ፣ አንተ ምን ሆነ ነው በዚህ ሰዓት? ስማኝ፣ ቤቱ ጥሩ ነገር የያዘ አይመስለኝም። ማለት ልምጣልህ እንዴ? አይ ችግር የለውም አትምጣ። ግን ምን? ነገ ጠዋት ወደ ስራ ካልመጣው ቤትናና ቼክ አድርገኝ። እሺ በቃ ቻው። ስልኩ ተዘጋ። የልጅ ምን ያህል አፕሊኬሽኑ ተጽዕኖ እንዳደረገበት ማሰብ አልችልም። እንደተለመደው በጧት ተነስቼ ወደ ስራ ሄድኩ። የባስ ፌርማታው ጋር ቆምኩ። ባሱን ጠበቅኩ። ባሷም ከመጣች በኋላ በባሷ ተሳፍሬ ወደ ቢሮ ሄድኩ። ወደ መስሪያ ቤት እየገባሁ እያለ ብሩክን ምን ያህል የአፕሊኬሽኑ ውሸት እንደሆነ ለመንገር ጓጉቼ ነበር። ወደ ቢሮ ገባሁ። ነገር ግን ብሩክ የለም። እንዴ ምን ሆኖ ነው? ትናንትና ምሽቶ ስለተኛ ራሱን አሞት ቀርቶ ይሆናል። ይህን እያሰብኩ ወደ ምሰራበት ክፍል እየገባሁ እያለ ነበር አንድ ነገር ትዝ ያለኝ። ድንገት ወደ ቢሮ ካልመጣሁ ቤት መጥቼ ካደርገኛለኝ ነገር እሱ ነበር ትዝ ያለኝ። ስልኬን ከኪሴ ወጥቼ ወደ ብሩክ ደወልኩ። አይነሳም። በተደጋጋሚ ደወልኩ። ነገር ግን የብሩክን ስልክ የሚያነሳው ጠፋ። ስለዚህ ሄጄ ቼክ ማድረግ አለብኝ። ከቢሮ ወጥቼ ወደ ብሩክ ቤት ሄድኩ። ከ30 ደቂቃ የእግር ጉዞ በኋላ በስተመጨረሻም ደረስኩ። ሰፈሩ ጭር ብሏል። በሩን እያንኳኳው እያለ በድንገት ተከፈተ። የተጣራው ወደ ቤቱ ገባው። ቤቱ ጸጥ ብሏል። ምንም ነገር አይሰማም። ክፍሉን ሙሉ ፈተሽኩ። የትም ቦታ የለም። አሁን የቀረኝ አንድ ክፍል ነው፣ የብሩክ መኝታ ቤት። ከመኝታ ቤቱ በር ስር ቀይ ፈሳሽ ሲወጣ ይታያል። በሩን በርግጄ ገባው። ብሩክ መሬቱ ላይ ወድቋል። ጭንቅላቱ በትልቅ ብረት ተመቶ እጁ ላይ ስልኩን አጥብቆ ይዞታል። ስልኩ ላይ የሚታየው ነገር ደግሞ ውስጤን ያስደነግጠው ነገር ነበር። የሞቻ ቀን የሚናገረው አፕ። ሁሉም ቁጥሮች በቀይ ዜሮ ተከበዋል። ቀጥታ ስልኬን አውጥቼ ወደ አምቡላንስ ደወልኩ። በፍጥነት ነበር የደረሱት። እውነቴን ነው የምላችሁ፣ ብሩክ በዛ አፕ ሳይሆን አይቀርም የሞተው። የጓደኛው ሞት የሱም ሳይቀር የነገር እውነት እንደሆነ ያረጋግጦልኛል። ቀጥታ ስልኬን አውጥቼ አፑን ለመደለት ሞከርኩ፣ ግን አፑ አይጠፋም። ምን ማድረግ እንዳለብኝ ስላላወቅኩ ሌላኛው ጓደኛ ጋር ደወልኩ። ናሆም ይባላል። አንድ ቦታ እንድንገኝ ከተቀጣጠረን በኋላ አግኝቼ ሁሉም ነገር ነገርኩት። ፈጣሪ ይመስገንና ናሆም አምኖኝ ነበር። ምን ማድረግ እንዳለብኝ መነጋገር ጀመርን። ስማ አንድ ሐሳብ አለኝ። ምንድነው? ይመስለኛል ይህ አፕ በጊዜ ከሆነ የሚገድል፣ ያለ ጊዜ የምትሞት ከሆነ ሁሉም ነገር የሚሰበር ይመስለኛል። አዎ አንተ ልክ ነህ፣ ግን የምትሞት ከሆነ ስትል ምን ለማለት ፈልገህ ነው?
የሆነ ሞት? አይ በእርግጥ እንደሱ አይደለም። ምን መሰለህ፣ አንድ የሞቀ ጓደኛ አለኝ፣ ዶክተር ነው። ከዚህ በፊት ስለ አንድ መድኃኒት ነግሮኝ ነበር። መድኃኒቱን ለጊዜውም ቢሆን ሰውነትን ሙሉ በሙሉ የሚገድል መድኃኒት ነው። መድኃኒቱን ከወሰድክ በኋላ በ15 ደቂቃ ውስጥ ማክሸፊያ መድኃኒቱን ከሰጠው ወደ ህይወት ትመለሳለህ። እሺ ቆይ ግን ማክሸፊያውን ካልወሰድኩትስ? ሙሉ ለሙሉ ትሞታለህ። ምን? አዎ። ሌላ አማራጭ አለ? እሱስ የለም። ስለዚህ ማድረግ አለብን። በጓደኛ ሐሳብ ተስማማው። ወደ ሆስፒታል ሄድን። መድኃኒቱን ወሰድን። በስተመጨረሻም ወደ ናሆም ቤት ሄድን። ስማ እባክህ በዚህ 15 ደቂቃ ውስጥ ማክሸፊያውን ካልወጋኸኝ እንደምሞት ታውቃለህ። አውቃለሁ፣ አታስብ። መርፌውን አነሳሁት። ቀስ ብዬ ወደ ክንዴ ወሰድኩት። ቆዳዬን በመርፌው ልበሳው። በዚህ ጊዜ ነበር ከፊት ለፊት አንድ ድምጽ የሰማሁት። የአባቴ ድምጽ ነበር። አባቴ ከሞተ 5 ዓመት ሆኖታል። እሱን ሳይሆን በጣም ነበር የደነገጥኩት። እባክህ ልጄ እንዳታደርገው፣ አትሞትም፣ ውሸት ነው። ይህ ልጅ ወይም ዶክተር የሚሉን ነገሮች አትስማ። ጸጥ ብዬ ማዳመጤን ቀጠልኩ። አዎ እውነት አይደለም፣ ይህን ጊዜ አብረን እናልፈዋለን። አይሆንም መላኩ፣ ውሸት ነው። አባት አይደለም፣ ያ ፍጥረት ነው። በአፕሊኬሽኑ መሰረት ሰዎችን የሚገለው ፍጥረት እሱ ነው። አትታለል እባክህ ልጄ፣ እኔ ነኝ፣ አባት ነኝ። አይደለም፣ የእሱን ነገር አታዳምጥ። ለታለል እየሞከረ ነው። በስተመጨረሻም ውሳኔን ወሰንኩ። መርፌውን ቀስ አድርጌ ወደ ሰውነት ያስገባሁት። የአባት ነኝ ብሎ ሲናገር የነበረው ነገር በንዴት በተሞላ ድምፅ በኃይል ጮኸ። መድኃኒቱን በፍጥነት ነበር የሰራው። እይታዬ እየደበዘዘ መጣ። ሰውነቴ ከዳኝ። በስተመጨረሻም ወደ ኋላ ወደቅኩ። ራሴን ከመሳቴ በፊት ያ ፍጥረት እየተበታተነ ሲጠፋ ታይቶኛል። ሰውነቴ በስተመጨረሻ እጅ ሰጠ። አሁን ሁሉም ነገር ጨለመ። በድንገት ባንኝ የነቃው። ራሴን ቅድም የነበርኩበት የናሆም ቤት ውስጥ ነበር ያገኘሁት። አሁን ያ ነገር አብቅቷል። ያንን ፍጥረት አሸንፌዋለሁ። ማለት እኔና ጓደኛ አሸንፈነዋል። አሁን ያ ነገር ከተፈጠረ 3 ዓመት አልፏል። እኔም አልሞትኩም። ይኸው ከቤተሰቦቼ ጋር አሪፍ የሚባል ህይወት እየኖርኩ ነው። በጣም ደስ ብሎኛል። ስልኬን ከጠረጴዛው ላይ አነሳሁት። ሰዓቱን 6 ሰዓት እንደሆነ ለመመልከት። በዚህ ጊዜ ነበር ደንግጬ የቀረሁት። ከዛ ጊዜ በኋላ የደለኩት አፕሊኬሽን ስልኬ ላይ ተጭኗል።